በፎሬክስ ትሬዲንግ ጀማሪ ነጋዴዎች የሚሰሯቸውን 7 ስህተቶች እናያለን። ስለዚህ እናንተም ጀማሪ ከሆናችሁ እነዚህን 7 ስህተቶችን በማረም ጥሩ ትርፍ፣ ጥሩ የሆነ ገንዘብን ክሌም ማድረግ ትችላላችሁ በፎሬክስ ትሬዲንግ ውስጥ። ስለዚህ ይህን ክፍል ሙሉ በመከታተል እነዚህን 7 ስህተቶችን ላለመስራት መሞከር ይጠበቅብናል ማለት ነው። ከመጀመሪያው ስንጀምር የመጀመሪያው የሚሆነው ኪሳራቸውን በፍጥነት አለመቁረጥ፣ የንግድ ልውውጦችን በፍጥነት አለመዝጋት እስካሁን ድረስ በጣም ታዋቂና ከባድ ስህተት ነው። አብዛኞቹ የጀማሪ ነጋዴዎች ኪሳራቸው ትንሽ ምክንያታዊ ሲሆኑ ጥፋታቸውን ይቋቋማሉ። በርካሽ መውጣት ይችሉ ነበር፣ ነገር ግን ይልቁንስ እየጠበቁና ተስፋ ያደርጋሉ ጉዳታቸው በጣም እስኪበዛና ሂሳባቸውን እስኪያጠፋ ድረስ። ይሄ ከባድ ስህተት ነው። ከዚህ ነገር ለመታረም ስቶፕ ሉዝ እና ቴክ ፕሮፊት ብዙ ጊዜ ያወራንበት ኬዝ ስለሆነ ብዙ መደጋገም አያስፈልግም። ነገር ግን እንደ ጀማሪ አስምራችሁ መያዝ ያለባችሁ ነገር ስለሆነ ስቶፕ ሉዝ እና ቴክ ፕሮፊት ማስቀመጥ በጣም አስፈላጊ ነገር ነው። ስለዚህ ይሄንን ነገር ካስቀመጥን ስቶፕ ሉዝ እና ቴክ ፕሮፊት ለዚህ ነገር ተጋላጭ አንሆንም ማለት ነው። ምክንያቱም እንደምታዩት ኪሳራን በፍጥነት አለመቁረጥ የሚለው ስቶፕ ሉዝ ሳናስቀምጥ እየጠበቅን ትሬድ የምናደርግ ከሆነ የተሳሳተ ነው። ስቶፕ ሉዝ እና ቴክ ፕሮፊት ሳናስቀምጥ የምንቆርጥበት ቦታ እየጠበቅን ንግድ ወደኛ ይመጣል ብሎ መጠበቅ ወይም እንደዚህ አይነት ነገር፣ በአጠቃላይ ዞሮ ቴክ ፕሮፊት፣ ስቶፕ ሉዝ ወሳኝ ነው። ወደ ሁለተኛው ፖይንት ስናልፍ ስርጭትን ወይም ስፕሪድን ከግምት ውስጥ አለማስገባት ነው። ስፕሪድ እንግዲህ በእያንዳንዱ ብሮከር ላይ የተለያየ መጠን ወይም ሳይዝ ይኖረዋል። የተወሰነ ቅናሽ፣ የተወሰነ ልዩነት፣ አሪፍ ስፕሪድ የሚያቀርቡ አሉ፣ እንደዚሁም ከፍ ያለ የሚያቀርቡ አሉ። ዝቅተኛ ስፕሪድ ያላቸውን ብሮከሮች፣ ደላሎች መምረጥ በጣም ትልቅና አስፈላጊ ፖይንት ነው። በእርግጥ ስናየው 0 ነጥብ የሆነ አንዱ ከአንዱ በጣም የተወሰነ ልዩነት ሊኖረው ይችላል። በ0 ነጥብ የሆነ ሰምቲንግ ላይክ ብቻ በጣም ባነሰ ልዩነት ሊሆን ይችላል። ግን ያ በየቀኑ ትሬድ በምናደርግ ሰዓት በአመት ብናሰለው በጣም ትልቅ የሆነ ልዩነት ይፈጥራል። በጣም በትልቁ ዳላር ልዩነት ይፈጥራል። ስለዚህ ትንሽ ስፕሪድ፣ ጠባብ ስፕሪድ ያለውን ብሮከር መምረጥ ለጀማሪ ትልቅ ውሳኔ ነው። እናም ይሄን አስምራችሁ እንድትይዙልኝ እፈልጋለሁ። ሶስተኛው የጀማሪዎች ስህተት ኦቨር ትሬድ ማድረግ ነው። ኦቨር ትሬድ ማድረግ ማለት እንግዲህ ከተደጋገመ ከተወሰኑ ኪሳራዎች በኋላ መልሶ ትሬድ ማድረግ። በተለይ በአንድ ቀን ውስጥ የሆነን ኪሳራ ካስተናገድን በኋላ ደጋግመን ማድረግ የሌለብን ነገር ነው። ስህተታችንን አይተን እንደገና ወደኋላ ማስተካከል ነው እንጂ በዛው ደግመን ትሬድ ማድረግ ለኪሳራ ያጋልጣል። ወደ አራተኛው እናልፋለን። ሪስክ የሚያደርጉትን ገንዘብ ወይንም አካውንት አለማወቅ ነው። ይህም ማለት ጀማሪ ነጋዴዎች ብዙ ጊዜ ከ50% እስከ 100% በሚባል ደረጃ የአካውንታቸውን ሪስክ አድርገው ነው ትሬድ የሚያደርጉት። ነገር ግን በጣም ልምድ ያላቸው አሪፍ ትርፍ የሚያደርጉ ነጋዴዎች ከ2 እስከ 3% ብቻ ሪስክ አድርገው ነው ትሬድ የሚያደርጉት። ይሄንንም ጠንቅቆ ማወቅ ያስፈልጋል። እናም ሰፊ ነገር ስለሆነ በዚህ ክፍል ነካ አድርጌው ብቻ ላልፍ የሚችለው ነገር ነው፣ ግን ተሰምሮበት ሊያዝ የሚችል ፖይንት ነው። ያለንን አካውንት ሪስክ የምናደርገው ከ1 እስከ 2 እስከ 3% ነው። ከዚህም በፊት ስላየነው ምናልባት ይህን ነገር ደጋግሜ በምናገር ሰዓት ወደ እናንተ አእምሮ ገብቶ እንድትይዙት በጣም የምፈልገው ነገር ስለሆነ ነው። ዋናው ፓርት ሳይኮሎጂካሊ ነው፣ ተነጋግረናል ብዙ ጊዜ። ስለዚህ ደጋግሜ በምነግራችሁ ሰዓት እንደ ልምድ አድርጋችሁ ስለምትይዙት በዛ መንገድ እንደሆን ስለፈለኩኝ ነው። ስለዚህም ሪስክ ስታደርጉ ከ1 እስከ 3% የአካውንታችሁ ባላንስ ብቻ መሆን አለበት። ወደ አምስተኛው ፖይንት እናልፋለን። ቴክኒካዊ ትንታኔን ግምት ውስጥ በማስገባት ሌላውን ወይንም ቴክኒካዊ ትንታኔን ቴክኒካል አናላይሲስን ብቻ በመጠቀም ሌላውን ትቶ በዚህ እንትን ብቻ መገመት ወይንም ትሬድ ማድረግ፣ ይሄም ትልቅ ስህተት ነው። ቴክኒካዊ ትንታኔ እንግዲህ 100% የተረጋገጠ ነገር አይደለም። ኢትስ ጀስት ቴክኒካል። ቴክኒካዊ ትንታኔን በሚተረጉሙበት ጊዜ ኢኮኖሚያዊና ፖለቲካዊ ሁኔታዎችን ጨምሮ ሰፊውን የገበያ ሁኔታ ግምት ውስጥ ማስገባት አስፈላጊ ነው። በጣም ጥሩ ነጋዴዎች ብዙውን ጊዜ
በሁለቱም ቴክኒካዊና መሰረታዊ ትንታኔ በደንብ ያውቃሉ ሁለቱንም። ስለዚህ ከቴክኒካዊ ትንታኔ በተጨማሪ ዜናዎችን አይቶ መግባት፣ ኒውስ ቼክ ማድረግ፣ የተለያዩ ያው እነዚህን ቀድመንም ተነጋግረናል ምን ላይ ማግኘት እንደምንችልም እና ይሄን የሚያቀርቡልን ዌብሳይቶች፣ አፕሊኬሽኖች፣ ሶፍትዌሮች አሉ። ስለዚህ ትሬዲንግ ቪው ላይም እንዳውም ራሱም ላይ አለ እና ኒውስ በቃ ዜናዎችን ቼክ አድርጎ ትሬድ መግባት ወሳኝና ትልቅ ነጥብ አለው፣ የሚናቅ አይደለም። ስለዚህ ቴክኒካዊ ትንታኔን ብቻ አይቶ ትሬድ ማድረግ እንደ ትልቅ ስህተት ይቆጠራል ማለት ነው። ወደ ስድስተኛው ስናልፍ ከዋናው አዝማሚያ ጋር አለመገበያየት ትልቅ ስህተት ነው። በፎሬክስ ትሬዲንግ እንግዲህ ገበያው ትልቅ ነው እንደምናውቀው እና ትልቅ አዝማሚያ ይኖረዋል። ወደ ዋጋው ሊቀንስ ይችላል ወይንም ዋጋው ከፍ ሊል ይችላል። ይሄም በተለይ ደግሞ ብዙ ጊዜ በሴሽን በየሆነ ጊዜ ያክል ወደ ላይና ወደ ታች የሚኖርበት ትልቅ የሆነ ፓወር ያለው አዝማሚያ ይኖራል። ስለዚህ እኛ ከገበያው ጋር እኩል ወደ የሚቀንስ ከሆነ ከአዝማሚያው ጋር አብረን ወደ ላይም ወደ ታችም አብረን መጓዝ ይኖርብናል። አጌንስት ገበያው ሆነን ከሆነ ግን ኪሳራ ውስጥ ነው የምንወርቀው። ገበያው እያደገ ሲመጣ እኛም በተቃራኒው ኪሳራ ውስጥ እየወደቅን ስለምንመጣ ከአዝማሚያው ጋር ከትልቁ ይሄንን አውቀን መቼ እንደሚከሰት ይሄ ነገር እንዴት እንደሚሆን በምን ምክንያቶች እንደሚሆን አረጋግጠን አውቀን ከገበያው ትልቅ አዝማሚያ ጋር አብረን መጓዝ ይኖርብናል። በዚህ ትልቅ አዝማሚያ ውስጥ ግን ትናንሽ አዝማሚያዎች መኖሩን ማወቅ ይኖርብናል። በትልቅ ትሬዲንግ ላይ ትልቅ ከፍታ ላይ መቼም ወደ አንዴ ከፍ ሲል ገበያው ከዝቅተኛ ቦታ ተነስቶ ከፍ በሚልበት ሰዓት ላይ የተወሰኑ መሃል ላይ ከፍ በሚልበት ሰዓት ላይ በመሃል ላይ የተወሰነ ዝቅ ከፍ እያለ እንደዛ እየሆነ ነው የሚያድገው። ስለዚህ ይህንንም መረዳት ያስፈልጋል፣ የትርጉሙ ልዩነት ማወቅ ማለት ነው። ዋናውን አዝማሚያ ለመወሰን ሁልጊዜ ከፍ ያለ ታይም ፍሬምን ይምረጡ። በየሰዓቱ ወይም በየቀኑ የሚገበያዩ ከሆነ የሳምንት የወርን ታይም ፍሬም ያደርጉና አቅጣጫው ወዴት እየሄደ እንደሆነ መለየት ይችላሉ ማለት ነው። የዋናው የገበያው አዝማሚያ ማለት ነው። በወራት ውስጥ ካለፈው ወር ወደ አሁኑ ወር ወደ ቀጣይ ወደ አለፉት ወራቶች አመጣጡን አይተን ዋናውን የማስቀመጫ እኛ ትሬድ የምናደርገውን ፍንጭ ይሰጠናል። ያው ይሄ ሰፊ ነገር ነው፣ እንደ አጠቃላይ የሚረሳ ነገር አይደለም ለማለት ነው እንጂ በዚህ ክፍል ሙሉን መግለጽ የምንችለው ነገር ሆኖ አይደለም። ነገር ግን የሚናቅ ፖይንት የለውም። በጣም ትልቅ ነው። የአዝማሚያን ማወቅ እንደ ጥሩ ነጋዴ ለመሆን አስፈላጊ ነገር ነው። ያው የዚህ ጽንሰ ሐሳብ እንደ አጠቃላይ እንደ ቴክኒካል አናላይሲስ ልናየው እንችላለን። ያው ቴክኒካል አናላይሲስ ዋናው ነገር ያለፈውን ሂስትሪ አይተን በዛ አመጣጥ ሊሄድ ይችላል ብሎ መገመት ስለሆነ ካለፉት ነገሮች ተነስተን ነው ወደፊት ያለውን ትንቢት የምናደርገው። ሌላውና የመጨረሻው ጀማሪ ነጋዴዎች የሚሰሩት ስህተት እንደዚህ አይነት ቻናሎችን አለመከታተል፣ መናቅ ወይንም ሰብስክራይብ አለማድረግ ነው። ሁላችሁም ሰብስክራይብ እያደረጋችሁ ይሄንን ትምህርት እንድትማሩ ፈልጋለሁ ወይንም በትክክል እንድትረዱት ፈልጋለሁ እና እነዚህ ያነሳናቸው ሁሉም ነው የምላችሁ ሁሉም ሙሉ በሙሉ እኔ ትሬዲንግ ስጀምር ባቃቸው የምላቸው ናቸው። የሚናቁ አይደሉም። እንደ ትልቅ ነገር ይዛችሁ በእነዚህ ነገር ላይ ከሰራችሁ ስኬታማ የመሆን እድላችሁን ከፍ እያደረጋችሁ ነው ማለት እንችላለን። ስለዚህ የዛሬው ፕሮግራም ይሄን ይመስል ነበር። ባባይ